በጣም ከባድ ነው። እግዚአብሔር ነው የምላችሁ። እኔ ያጣሁት ሰው ከእናቴ ልጅ በላይ ነበረ። የእናቴ ልጅ ቢያስከፋኝ እሱ ጋር ነበር ሄጄ የማልቅሰው። ክሩም ለእኔ ጓደኛዬ ነች፣ እህቴ ነች እና ግን እሷን ማስከፋችሁብኝ እናንተ በምትናገሯቸው ነገሮች፣ በምትናገሯቸው ኮሜንቶች አስከፍታችሁብኝ እኔ ቤት እስክመጣ ድረስ እሷ ከቤት ወጣለች የለችም። ቪዲዮ ከፍቼ እያየሁ ነበር ቅድምና ቤት ተከራይታ ምናምን ነውና ከፋኝ። ግን እና ሳሚ አጋጣሚ ለልጆች የቃል እኮ ነበርና እዚህ እቃ ውስጥ ያው እዚህ ቤት አብረን እንደምንኖር ያውቃል ባለቤቴ። እክሩ ከኔ ጋር እንደሆነች ያውቃል። እዚህ ውስጥ እቃ አለና የሷም ልጆች እቃ አለበት እዚህ ውስጥ። ዛሬ ግን አሁን እሷ የት እንዳለች እኔ አላውቅም። እሱ እዚህ ያሉ ነው የመሰለው። ልክ ከነማማ ጋር አንድ ላይ እንዲለብሱለት ነበር የላከው። ግን እሷ ግን ከቤት እስክመጣ ድረስ ከቤት ይዛቸው ጠፋችብኝ። በያላችሁበት ሰላማችሁ ብዝት ይበልልኝ ውድ ቤተሰቦቼ። ለመናገር ይሄን ቪዲዮ መቅረጽ አልፈለኩም፣ ነገር ግን ግዴታ መቅረጽም ስላለብኝ ነው መቀርጽላችሁ። ይሄ አመት ይሄ ክረምት ለኔ ጥሩ ክረምት አይደለም። ከምነግራችሁ በላይ እጅግ በጣም ከባድ ጊዜ እያሳለፍኩ ነው። ግን አላቅም ማለት ብዙ ባወራት አቃላችሁ የኔ ነገርና እንባይ ይቀድመኛልና እጅግ በጣም ከባድ ጊዜ ነው እያሳለፍኩ ያለሁት። ነገር ግን ዛሬ ይሄን ቪዲዮ ልቀርጸው የተገደድኩበት ምክንያት እክሩ ታውቃላችሁ እኔ ጋር ነበረች። በሆነ አጋጣሚ ወደ ክፍለ ሀገር ሄጄ ነበር ሰሞኑና ስመለስ እክሩን ቤት ውስጥ አጣኋት። በጣም ከምነግራችሁ በላይ ነው የከፋኝ። ምክንያቱም እክሩ የተፈጠረባትን ነገር ሁላችሁም ታውቃላችሁ። እክሩ እኔ ጋር እንድትሆን ስፈልግ እኔ ደስ ብሎኝ ነው። ምክንያቱም ልክ እንደ እህቶቼ ስለማያት እክሩን በጣም ስለምወዳት የሚገርም ንጹህ ልብ ስላላት እክሩን እስከነ ልጆችሽ ከኔ ጋር ኑሪ ስላት እኔ በደስታ ነው። ነገር ግን አንዳንድ ሰዎች አላችሁ በጣም ክፉ ሰዎች ማለት ነው። አላቅም ማለት እንደዚህ አይነት ልብ እንዴት እንዳገኛችሁ ማን እንደሰጣችሁ አላቅም። እክሩ እኔ ጋር በምትኖርበት ሰዓት ቪዲዮዎች በምንሰራበት ሰዓት ላይ ኮሜንት ላይ በጣም የሚያስጠላ ነገር የምትጽፉ ሰዎች አላችሁ አውቃለሁኝ። በጣም ብዙ መልካም ሰዎች አላችሁ ጥሩ ነገር የምትጽፉልን ምናምንና ነገር ግን ያን ያህልም ደግሞ የሚያስጠላ ኮሜንት የምትጽፉ ሰዎች አላችሁ። አንቺ አይደብርሽም ወይ ልጆች ይዘሽ በዚህ በተወደደ ኑሮ እንደዚህ አድርገሽ ከዚህ ገብተሽ ከዚህ ወጥተሽ? በጣም ነው የሚያስጠላው። እነዛ ኮሜንቶች በመታነብ ሰዓት የሚሰማት ነገር ነበር እክሩ። እኔ እክሩ ከኔ ጋር ብትኖር ከብዳኝ አይደለም። ጓደኛዬ ነች፣ እህቴ ነች፣ ልጆቿ ልጆቼ ናቸው። ልጆቿ ልጆቼ ናቸው፣ ልጆቼ ደግሞ ልጆቿ ናቸው። እክሩ ከኔ ጋር ስለተቀመጠች ምንም የሚከብደኝ ነገር አልነበረም። ግን አንዳንዶቻችሁ ከምጽፉት ኮሜንት ተነስታ ዛሬ ግን እክሩ እቤት የለችም። ደርሼ እስክመጣ ድረስ ጥላይ ጠፍታለች እክሩ። ክፉ የምትሰሩ ሰዎች ፈጣሪ የእጃችሁን ይስጣችሁ። እኔ ሌላ ምንም አልላችሁ። በነገራችን ላይ መወለድ ቋንቋ ነው። የእውነት እኔ እግዚአብሔርን ነው የምላችሁ፣ መወለድ ቋንቋ ነው። ጓደኝነት ከእህትነት ይበልጣል ለምታውቁ ሰዎች። ምክንያቱም እኔ አሁን ላይ ጓደኛዬን አጥቼ ያለሁ ሰው ነኝና እኔ አላቅም ማለት ይሄ ከእናት ልጅ በላይ ይሆናል ጓደኛ። እሺ ለማታውቁ ሰዎች ጓደኛ ከእናት ልጅ በላይ ይሆናል። እንዴት ብዬ እንደማስረዳችሁ አላቅም ይሄንን ስሜት ማርያም አላቅም ይመጣብኛልና። በቅርብ ነው እንግዲህ ጓደኛዬን ያጣሁት በሞት ማለት ነው። በጣም በሚያስጠላ አጋጣሚ እግዚአብሔርን። በዚህ አጋጣሚ ግን ለእናንተ ማለት የምፈልጋችሁ ምን እንደሆነ ታውቃላችሁ? እግዚአብሔርን በጣም በህይወታችሁ ውስጥ በጣም ብዙ መልካም ነገር ያደረጉላችሁ ሰዎች፣ ብዙ ለተዋሉላችሁን ሰዎች ብትችሉ አመስግኗቸው። ምክንያቱም መቼ ልታጣቸው እንደምትችሉ አታውቁም። በጣም ከባድ ነው። እግዚአብሔር ነው የምላችሁ። እኔ ያጣሁት ሰው ከእናቴ ልጅ በላይ ነበረ። የእናቴ ልጅ ቢያስከፋኝ እሱ ጋር ነበር ሄጄ የማልቅሰው። ችግሮችን ሁሉ የሚያስተካክልልኝ እሱ ነበር። ግን በሆነ አጋጣሚ እሱን አጣሁት። በጣም ከባድ ነው። ይሄ የምላችሁ ሰው ባዳ ነው። እሺ ስለ ጓደኝነት ላስረዳችሁ ስለፈለኩ ነውና
እንዳልኳችሁ በህይወታችሁ በጣም ብዙ መልካም ነገር ያደረጉላችሁን ሰዎች አመስግናችሁ በህይወት እስካላችሁ ድረስ በምን አይነት ሰከንድ እንደምታጣችሁ አታውቁምና ይሄ ጊዜ ሰዓት ምናምን አትጠብቁ። ባላችሁ ነገር በምትችሉት መንገድ አመስግኑት። ይሄ ትልቁ ለኔ ይሄ እግዚአብሔርን የኔ መልእክት ነውና ኢክሩም ለኔ ጓደኛዬ ነች፣ እህቴ ነችና ግን እሷን ማስከፋችሁብኝ እናንተ በምትናገሯቸው ነገሮች በምትናገሯቸው ኮሜንቶች አስከፍታችሁብኝ እኔ ቤት እስክመጣ ድረስ እሷ ከቤት ወጣለች የለችም። ቪዲዮ ከፍቼ እያየሁ ነበር ቅድምና ቤት ተከራይታ ምናምን ነውና ከፋኝ። ግን እና ሳሚ አጋጣሚ ለልጆች የቃል እኮ ነበርና እዚህ ዕቃ ውስጥ ያው እዚህ ቤት አብረን እንደምንኖር ያውቃል ባለቤቴ ኢክሩ ከኔ ጋር እንደሆነች ያውቃል። እዚህ ውስጥ ዕቃ አለና የሷም ልጆች ዕቃ አለበት እዚህ ውስጥ። ዛሬ ግን አሁን እሷ የት እንዳለች እኔ አላውቅም። በነገራችን ላይ ያለቀስኩት የሄደውን ጓደኛዬ ተቶኝ የሄደውን ጓደኛዬ አስቤ ነውና ይቅርታ። እስቲ አሁን ለማንኛውም ለልጆቼ ዕቃቸውን ልስጣቸው። ግን መጥፎ ነገር ለምታደርጉ ሰዎች ግን በጣሪ ልብ ስጣችሁ። ይሄ ምድር 1000 ዓመት አይኖርበትም። በተቻላችሁ መጠን ሰዎችን ለማስቀየም አትሩጡ። ክፉ ነገር አታድርጉ። ህይወት እኔ እንጃ አላውቅም፣ በጣም ከባድ ነች። በጣም ከምነግራችሁ በላይ በጣም ብዙ ርቀት፣ በጣም ብዙ ነገር እናስባለና በምን አይነት ቅስፈት እኛ ልንጠፋ እንደምንችል አናውቅምና በተቻላችሁ መጠን ሰዎችን ላለማስከፋት ሞክሩ። ይሄንን ነው ማለት የምፈልገው። እኔ የኔ ጓደኛ ሰው አስከፍቶ አያውቅም። 9 ዓመት ነው ጓደኝነታችን። አንድም ቀን ሰዎችን አስቀይሞ አስከፍቶ አያውቅም። ብቻ ፈጣሪ ለራሱ ስለሚፈልገው ወሰደው በጊዜ። ለኛ ቢከብደን እሱ ግን ስለፈለገው ነው የሆነውና ምንም ማድረግ ስለማንችል ምንም ማድረግ አንችልም። ብቻ ለማንኛውም የልጆቼን ዕቃ ልስጣቸው። የኢክሩን ልጆች ዕቃ ደግሞ ለይቼ ቁጭ አደረግና ባገኘኋት ሰዓት እሰጣታለሁ። ይህንን ቪዲዮ ኢክሩ ልታዩት ትችያለሽ። ይሄንን ማድረግ አልነበረብሽም። አንቺ በጣም ጎበዝ ጠንካራ ልጅ ነሽ። እነዚህ ተራ ልባቸው አስቀያሚ በሆኑ ሰዎች ኮሜንት ተነሳስተሽ አንቺ እኔን ጥለሽ መሄድ አልነበረብሽም ጭራሽ። ልክ አይደለም ያደረግሽው ነገር። ምክንያቱም ኢክሩን ያንቺን ሳቅሽ በጣም ብዙ ነገሮች ያሳለፍሽ ልጅ ነሽ። አሁን ላይ ግን ይሄንን ማድረግሽ ልክ አይደለሽም። ከቻልሽ ይሄንን ቪዲዮ ካየሽው ቢያንስ ስልክ ደውይልኝ ወይ ደግሞ ስልክ ስደውል አንሺልኝ። አውቃለሁኝ የሆነ እኔን ተቀይመሽ ወይ ደግሞ ያስከፍችሽ ምናምን ጥለሽኝ እንዳልሄድሽ ነገር ግን ገና ለገና እንዳልይዝሽ በማለት ነው አንቺ ሳትነግሪኝ ጥለሽኝ ከቤት የጠፋሽው። እኔ አንቺ ይመችሽ፣ አንቺ ደስተኛ ሆኝልኝ እንጂ የትም ብትኖሪ ችግር የለብኝም በነገራችን ላይ የትም። ስለዚህ እባካችሁ እናንተም ኮሜንት ላይ ንገሯት። እኔ እህቷ ነኝ፣ ጓደኛዋ ነኝ፣ በማንኛውም ነገር ከጎኗ ነኝ እና በተቻላችሁ መጠን እናንተም ኮሜንት ላይ ንገሯት። ስልክ ታንሳልኝ። እኔ የትም ትሁን ሁሌም ከጎኗ ነኝ፣ አብሬያት ነው የምሆነው። ከኔ ጋር ስላልኖረች እህቴ አይደለችም ማለት አይደለም። ከኔ ጋር ስላልኖረች ጓደኛዬ አይደለችም ማለት አይደለም። እኔ ሁሌም ፈልግሻለሁ፣ ሁሌም ከጎንሽ መሆን ነው የምፈልገው ኢክሩ። እና እባክሽን ኢክሩዬ ስልክ ደውይልኝ ወይ ደግሞ ስደውል አንሺልኝ። በቃ ኑ ናቲ ኑ ልብሳችሁ ልስጣችሁ። ሻብ እኔ በቃ እኮ አባይ ሰጣችሁ ልብስ ልሰጣችሁ ነው። ማማ ሳልተነሳችም ምንድን እሺ ማማ ይኸው አንድ አባቴ ያመሰግናል። ምን ትገላ አመሰግናለሁ። 36 ዋው አባቴ ያመሰግናል። ይሄ እንኳን የሚችርት ነው። ይሄ ለኔ ነው። አመሰግናለሁ የኔ አባት። ይሄ እኔ ነው ማስረን ተስሩል። ይሄም ያንተ ነው። ዋው አባቴ ያመሰግናል። አንድ ላይ ታመሰግናለህ። በቃ ይሄ ስብስብ መሰለኝ ላርጅ
ትልቆቹን ያላቅም ለማሪውን ይመስለኛል ማረ ቲሸርት 10 ማረ ይቀመጡ የትልቆች የራሴ ነው ዋው አባቴ አመሰግናለሁ እንዴ በደንብ አመስግነው እንጂ እንደዚህ ብቻ ተመሰገነ ይሄው ደግሞ የማኩ ነው ሲያምራ የማኩ ቃል ትገደረግ ስለምን እንቅልፋው ሆነቻ ኦ ማይ ጎድነስ ሳዳ ጎረም ሳና ሀታ ይሰብስብ የኔ አይደለ አረ ለሰየው በስማ ያበደ ሱሪ እናቴ ተው ሰየ ያበደ ሱሪ ነው የመጣል ኦ የማኩቲ ከዚህ ቀንሳ ደረሰለ ሰላ ይከታልሽ እኔ ማርያም ለቃው እንዴት ነው ወና ካመሽ ደግሞ ደፈለታል የማኩ ሹራብ ግን ለዚህ አረ በስመ አብ ይሄም የማኩ እንዳለ እሷ ቃሉ እግዚአብሔር እንዴ ምንድነው የእናንተ ቃል በጣም እንደ ልጆች እጄ ደረሰው ነው የምወጣው ማለት ይሄው ናት ምሳቃ ዋው አመሰግናለሁ እሺ አለኩ የምን ከጫማ መጣን ምን ስንት ቁጥር ነው ከዛለ ይሄማ የማርያም ሆነ የትልቅ ሰው እግዚአብሔር ራሱ ጠይቀው ነው ያላቀሽ የትልቅ የሳየ ተለይቷል ማይኮ እንደዚህ አባ ምሳቃ ያምራላ ደግሞ ቢከፈተው ዋው አንተ ላይ ያተለከፈፈት ነው እሺ ሹከና ወይ እሺ አራጎራ ወራ ድሮ ይሄ ጎሳዬ ማርያም ያባበደ ልብስ ነው ይገዛል ማርያም እኮ ነው ይገዛል ነው ስንላ ማርያም ጸዴ ነው እሺ ሳ ማሪው ነው አርክ ይላል ጸዴ ቆይ ማርያም ጸዴ ነው ግና አረግድ ነው ቀስ ምትሉ ለማይ እንደነ ቦርሳ ማርያም ይኸውልሽ ምሳቃው እንትኑ ማች ነው አዎ አመሰግናለሁ አባቴ ይሄው ማች በማች ይሄው ምሳቃ እዚህ ውስጥ ይሄው ይሄንን ወዳው ኢየሱስ ምንድነው ዋይ ሙሉ ተጣን ወይ እሺ አሁን ከሴቷ ልጅ ነው አረ ባባዬ ግን እንዴ ነው ባክለ ለሴቷ ልጅ ያዳላ ይመጣ እሷ ደግሞ እንቅልፋ መሆኗት ይሄም የማማቱ ታል ጎሽ አላ የኛ ይላልም ወይ የኛ ይላልም እግዚአብሔር ነው ይልፍከለ ለማማቱ የማን ነው የማኩቲ ወይኔ ዋው ይሄ ነው ግን እንደዚህ ተደደለ ይሄ ማኩት ይፈታል እሺ ሰውዬው ምን እንደመጣለ ምን እንደመጣለ ዋው አባቴ ያመሰግናል ዋንዴ ለበሰው ሰውዬው ዋንዴ ለበሰው እሺ ሌላስ እሺ አረ ሱሪዎቹ ትልቀታቸው የኔ ነው ይሄው ያስ የኔ ምንድነው ባባይ እንደዚህ ማተላለቅ ሮበስ ማአማ ሄሮ የምንቱ መሰለኝ ማርያም የማን የራሱ ነው ትልቅ ነው ረዘም ይሁን እሺ ሮቶ ወንጀልጆች ምንድነው ትልቅ አረጋቸው አራጎራ ወራዶሩ ታይቷትልትም እንዳባን እንዳመሰግናለሁ ያላችሁት እንጂ ሰዎች አመሰግናለሁ ይሄ ራሴ ነው የማን ኩርት ሸርቶች ፈልጋለሁ አወሰ ካሜሽን ነው እናንተ ሸወች እስቲ እዩትና ደስ እንደናው አረገ ባባይ ለሴት አለበት አያት እግዚአብሔር እንዳለ የማቆቃ ነው ግን እዩ ወይ ይሄ ሙሉ አንዴ ቆጠርልኝ ነው አይ
እነዚህ ቀሚሶች ማለት ይኸውላችሁ ፍቅሮች ይሄ አሁን ለማማ የመጣ ቀሚስ ለማኩቲ እኮ ያዳላ ለማኩቲ ያዳላ አዳር እያዳላ ነው። ይሄ እነዚህ ሁለት ቀሚሶች ማለት አንዱ ለኢክሩ ልጅ ነው፣ አንዱ ለማማ የመጣ ቀሚስ። ኢክሩ እባክሽ ለማማ ቢያንስ የመጣላትን እቃ እንኳን እንድሰጣት ስልክ አንሺልኝ። በቃ እኔ ሌላ ምንም ነገር አይደለም። ስልክሽን አንሺልኝ። ደግሞ ሲያምሩ ቀሚሶች ለምን አወጣ ያዝ ታዲያ በቃ እዛ ላይ ነው። ኧረ ባባን ቴንኪው በለው። ኧረ ይሄ ነገር በጣም ወደዋላ ማርያም አይተልቅብህም ግን አይተልቅብኛል። ነገር አውጥ እዚህ ጋር እሺ ይሰካልስ ሁለት የራሴ ናቸው። አርሲ አንዱ ፈካውት አንዱ ምንድነው ይሄ ማኩቴ ነው። እሺ ይሄኛው አንዱ ምን ትገላ ይሄው ነው የምትገላ ይሄ አባይ ይሄ ማኩ ይሄ አንተ ሶስታችን አንዳንድ ነው። ይሄ ለማኩቴ አለበት ይሄ የሷ ነው። ለምን አዎ ይሄ ለጓደኛዋ ለኤሙ ነው። እሺ ወይስ ከሱ የደፈቀለ ወይስ ከሱ ለማኩቴ ይሄ ማለት ደግሞ ለቤቢ የተላከለ ይሄ ደግሞ ለኢክሩ ልጅ ለቤቢ የተላከ ነው። ይሄው ለእህቱ ይሄው ለሱ ደግሞ ይሄው እሱ እዚህ ያሉ ነው የመሰለው ልክ ከነማማ ጋር አንድ ላይ እንዲለብሱለት ነበር የላከው። ግን እሷ ግን ከቤት እስክመጣ ድረስ ከቤት ይዛቸው ጠፋችም። መጥፋቷ አልገረመኝም። እኔ እኮ ከቤት መሄዱ አልገረመኝም። ስልኳን አለማንሳቷ ነው። ግን የዚህ ሁሉ መንስኤ እናንተ ናችሁ፣ ማንንም አይደለም። ይሄ ደግሞ ምንድነው? በመድኃኒዓለም እናንተ ቢራ አለ ይታሰራል። እንደዚህ ይሄ ሁላችሁ ደግሞ ናችሁ። አንገቷ ላይ ነው የምትይዘው። ይሄ ደግሞ ለማማ የመጣላት መሳቃ ልብቀለ እንዴ ነው የምትሸከመው። እዚህ ውስጥ ምንድነው ያለው? የሙቀት መለኪያ ነው ያለው። ምን እንደሆነ አላውቅም። አባ ምንድነው ያለው ውስጥ? የማኩቲ ይሄም ለማኩቲ ነው መቼስ። ይሄ ቢራቢሮም ለሷ ነው። ምን እንደሆነ ያባቱ ይወጣ ከጀርባ ወገቧ ላይ ይታሰራል። ይሄን ቀሚስ አድርገህ ይሄው እዚህ ጋር ከዛስ ቆይ እኔ አውቀዋለሁ። ጫማዎች ይሄ ጫማ ጠያሪ ይሄ ልኮላታል። ኧረ ሁሉም ግን ለማማ ነው። እግዚአብሔር የዚህ አንድ ግሪ ራሱ ይታል። ይሄው ካልሲ መዓት ይሄው ለተማሪው ይሄው ለሁለታችን ኮንደም ጋር ይሄውላችሁ አመሰግናለሁ እያላችሁ ታባ አመሰግናለሁ። ይሄ እንዳለ የኬኳ ነው። ይሄ ነገር ይሄ ቁምጣ ይሄው የኔ ፍቅር ለማማ የዋቃ ትምህርት ቤት ትግባ እያለ ነው መሰለኝ አባቷ። ይሄ ጫማዎቿ ይሄው ማርዬ ስሊፐር ያልሽው አባቶች ግን ለሴት ልጆቻችሁ ታደላላችሁ እንደዚህ አይነት ነገሮች። ለኔ ለእናት ለኔና ለማርዬ ስሊፐር ነው የመጣልን። እግዚአብሔር ነው የማማ አሁንም ይሁት በቃ ያገር ቀለማማ ነው ግን ስለከለታ ታድላ ማማን ሲል ባረገኝ። አሁንስ ማማን ባረገኝ አልኩኝ። ያዝካል ሰጣች ይሄው እኔና ማርዬ አባላት ታመሰግኑት እናመሰግናለን። እንደዚህ ብቻ ነው የምትለው አባቴ? እናመሰግናለን ብቻ። ኧረ በደንብ አመስግና። እሺ ምን ትበላ? እናመሰግናለን። እንወዳለን። ኩበዝ አንተ እናመሰግናለን። በጣም እወዳለሁ። እባክሽን ጓደኛዬ እህቴ ስልኬን አንሺልኝ። በቃ እኔ ሌላ ምንም ነገር ማለት አልፈልግም። ስልኬን አንሺልኝ። በቃ ይሄንን ነው የምልሽ። ሰላም ሁኑ ቤተሰቦች።